ሀቢባ ጋራ የቤት እጣ የቆረጣችሁ እንዲሁም ደግሞ ለመቆረጥም የተዘጋጃችሁ በርግጥ እንደማትሰሙ አውቃለሁ። እውነት እንደማትቀበሉ አውቃለሁ። እዚህ ቲክቶክ ላይ ሰውን አይምሮውን መገመት የምትፈልጉትኝ በፎሎ ወይም በተከታዩ ብዛት ነው። ለእናንተ ተከታዩ ብዙ ከሆነ ብዙ ቫይራል ከወጣ ወይም ብዙ ቪው ካለው ለእናንተ ልክ ነው፣ ለእናንተ መላክ ነው። አረብ ሀገር ያላችሁ እህቶች ማለት ነው እንደው እናንተ ምናችሁን ነው የሚያሟችሁ? ማለቴ አላህ ለሰው ልጅ አይምሮን ሲያድር ማሰብ ማስተዋል መረጋጋትን ሲሰጥ ለእናንተ አልሰጣችሁ? ያላችሁን ጉጉት ምኞት እረዳለሁ። የቤት ባለቤት እንድትሆኑ ያላችሁ ጉጉት ከስደት ለመውጣት ያላችሁን እንትን እረዳለሁ። ግን በዚህ መልኩ ግን አይደለም። ሀቢባ ጋራ የኢትዮጵያ የ200,000 ብር እጣ የቆረጠች ልጅ አውቃለሁ። ዘርማን ዘሯ ሳይቀር በዘርማን ዘሯ ስም ማለት ነው 200,000 ብር እያለች ቆርጣ ግን አልደረሳትም። ልክ እንደዚሁም የኢትዮጵያ ሂሳብ ተሰራው የኢትዮጵያ 150,000 ብር የመጣ ብር ያልቆረጠችበት ሰው ስም የለም። ዘርማን ዘሯ አልቀረም፣ ቆርጣለች ግን አልደረሳትም። እንዲሁም ደግሞ 100,000 ብር እንዲሁም 70,000 ብር 60,000 ማለቴ እናንተ ምናችሁን ነው የሚያሟሉ? ገንዘቡን ሰርቃችሁ ነው እንደምታመጡት ማለት። ሀቢባ ጋራ የቤት እጣ እየቆረጣችሁ ያላችሁ እህቶች ገንዘቡን እየሰረቃችሁ እየዘረፋችሁ ወይም ድግምት ሰርታችሁ ነው እንደምታመጡት። ሰርታችሁ አይደለም፣ ደክማችሁ አይደለም፣ አሰሪዎቻችሁ ላይ ድግምት አሰርታችሁ ነው ገንዘቡን የምታመጡት ወይስ ሰርታችሁ ነው? ማለቴ አካሄዳችሁ በፍጹም ሰርቶ ለፍቶ ደክሞ ያመጣ ሰው ስለማይመስል ነው። ይሄንን እንትን ማለት እድል አንድ ጊዜ ነው በነገራችን ላይ አንዴ ሞከራችሁ ሁለቴ ሞከራችሁ ከዛ ውጪ ሰው ያለውን ገንዘቡን ሙጭጭ አድርጎ 150,000 ብር 200,000 ብር እስከ እንደዚህ ሞራን የሚሆናችሁ የሚያነቃቃችሁ ነገር ይገባኛል። ሀቢባ ከዚህ ቀደም ብዙ ጊዜ ቆርጫለሁ 10 ጊዜ ስንት ጊዜ የምትለው ዝባዝንኬ ነው ለእናንተ ነገራችን ላይ። አሁን እዚህ ጋራ ስንናገር እናንተ በሀቢባ ናቸው እንደዚህ ነው የምትሉት። ለምን ማሰብ ማስተዋል የሚባል ነገር አላህ አልሰጣችሁ ታዲያ? ሀቢባ 1,000 ብር የቤት ባለቤት ትሆናላችሁ፣ ባለ 2 መኝታ አለቻችሁ። እናንተ ያላችሁን ገንዘብ ሙጭልኝ 200,000 ብር እንኳን አውጥታችሁ እኮ ቢደርሳችሁ ኖሮ ኦኬ። ገንዘቡ የተበላው ስንት ሰው አለ እንደው ቤት ይቁጠረው። ሀቢባ ቢዝነስ ነው የምትሰራው። እሷ እኮ በሚሊዮን ነው የሚከፈላት። በዚህ ነገር በሚሊዮን ነው የሚከፈላት አይደል? ሀቢባ ማለት ነው። እዚህ ቲክቶክ ላይ የሀቢባ አድሚናት ግሩፕ ከፍቶ ቤት ከፍቶ ቁጭ ብለው እናንተን ትኬት ወይም የቤት